ቶሎ በይ እንጂ ጽዮን ገፋሽ ነው? እሺ ምንድነው የምናደርገው? ምላጭ ነው መቀስ ነው ሻው ምንድነው የሚያስፈልገው? ወይኔ ወጣች! ወይኔ ወጣች! ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ ጠፍቻለሁ አይደል? ጠፍቻለሁ። ኦልሞስት እዚህ ዩቲዩብ ቻናል ላይ ፖስት ከተደረገ ወደ 4 ወር 5 ወር ገደማ ይሆነኛል። የጠፋሁበትም ምክንያት ዛሬ ስታዩት እንኳን ጠፋ አትሉ፣ ምክንያቱም ስለምናፍቃችሁ ብዙ ጊዜ ያው እናንተን ፈገግ ለማድረግ የሚቻለኝ ሁሉ ነበር ማደርገው። አሁን ግን ሁሉም ነገር ያው ቢዝነስ መሆን የለበትም አይደለ? ሁሉም ነገር ስለ ገንዘብ መሆን ስለሌለበት የሚጣሩትን ነገሮች በደንብ አጣርቼ ሰው ፊት ማቅረብ ያለብኝን ነገር በደንብ ለይቼ አውቄ ለመምጣት አስቤ ነው የመጣሁት ማለት ነው። ዛሬ እንግዲህ አንድ እናንተን ሊክስ ይችላል ብዬ በማስበው ቪዲዮ ነው የመጣሁት። ሁለት ደግሞ ሰርፕራይዝ አላችሁ፣ እናንተ ሰርፕራይዝ አላችሁ። ልናገር ከመሸው ልደር፣ ለእውነት ከሆነም ግድ የለም ሞቼም ብቀር አልኩና መጀመሪያ አይታያቸውም እነሱ አይታያቸው። መጀመሪያ ሰላም ባያቸውና ሰርፕራይዙን እናሳያቸዋለን አይሻልም? እሺ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንደምን ናችሁልን? ደህና ናችሁልን ወይ? እኛ በጣም ናፍቀውናል። እኛም በጣም ናፍቃችሁናል። እናንተም እርግጠኛ ነኝ በጣም እንደምንናፍቃችሁ። ያው ኦብቪየስሊ ግልጽ ነው። ዋትስአፕ ላይ ሲጽፉልኝ ነበር፣ ቴሌግራም ላይም ያው ኢሞ አልጠቀምም፣ ግን ቢኖረኝ እንደምታጨናንቁኝ ባለሙሉ ተስፋ ነኝ። ግን ዛሬ እንግዲህ ትልቅ ሰርፕራይዝ ነው ይዘንላችሁ የመጣነው። ሁለት ነገር ነው ዛሬ ያላችሁ። አንድ ሰርፕራይዙ ነው፣ ሁለት ደግሞ የሚገርም ፕራንክ አዘጋጅተናል። ለማን ነው? ቤት ውስጥ ለምታግዘን አጋዣችን አጋዣችን አለች። እሷን የሚገርም ቪዲዮ እንሰራላችኋለን። ግን ከዛ በፊት እናንተን ሰርፕራይዝ እናደርጋችሁ። አይናችሁን ጨፍኑ። እሺ 1 2 ሾት ቡም ቡም። አሁን ለአንድ ደቂቃ ዝም እንበልኛ፣ ዝም እንበል ለአንድ ደቂቃ። ምንድነው ወይኛ ዝም ነው። አሁን እኛ ለአንድ ደቂቃ ዝም እንላለን። እናንተ ምን ታደርጉልናላችሁ? ኮሜንት ላይ የተሰማችሁን ስሜት። እንግዲህ እኔ ቤተሰብ ውስጥ ያላችሁ በጣም የምትወዱኝ የምታከብሩኝ ቤተሰቦቼ ናችሁ። ለምን ይህንን ነገር ለዚህ ሁሉ ጊዜ ደበከን ሊሉ ይችላሉ። ከእናንተ መደበቅ ፈልጌ አይደለም። ያው ሚዲያ ላይ መቅረብ ያለበትና መቅረብ የሌለበት ነገር አለ። ሁሉም ሰው እንደናንተ አይደለም። ለዛ ሁሉም ነገር በጊዜው ሲሆን ጥሩ ነው እና ደግሞ ሁሉም ነገር ሽቀል አይደለም። ለዛ ከዚህ ሁሉ ጊዜ በኋላ የተመለስንላችሁ ምክንያት ይሄ ነው። እስቲ ኮሜንት ላይ ለምን ነው ለፈልፉ ዝም ብያለሁ። ኮሜንት ላይ ደግሞ ሴት ይሁን ወንድም ገምቶ አንነግራችሁም። እኛ ብቻ በቅርቡ ወይም ሴት ወይም ወንድ ጠብቁ ማለት ነው። ኮሜንት ላይ ገምተዋል። ዝም እንበል ሁለታችን ማለት መልካም ምኞታችሁን ጻፉልኝ። ምን ቢለው የሚጽፉ ይመስልሽ? ብዙ ነገር የሚጽፉ ይመስላል። ተቀይመውናል ግን ደስ ይላቸዋል። የተቀየማችሁን እንትን ይህን ስታዩ በጣም ደስ ይላቸዋል። እርግጠኛ ነኝ በዚህ ቪዲዮ እንዲህ ሁሉም ሰው ተገረው እንደሚያይ። ትልቅ ሰርፕራይዝ ነው። ይህን ነገር እንግዲህ ምን እንደምላችሁ ላግራ ገባኝ። ደከመሽ የእርጉዝ ነገር። እሺ እናንተ የምትሉትን በሉ፣ እኔ ደግሞ የቀሪውን ነገር ላውራላችሁ። ዛሬ ምን እንዳሰብን በጥቂቱ ልንገራችሁ። እንግዲህ ዛሬ ቅድም እንደነገርኳችሁ አጋዣችንን ፕራንክ ልናደርጋት ነው። ምን ብለን የገጠር ልጅ ናትና
ከዛን አንቺ ነሽ የምታዋልጅኝ ምናምን ስላት የምር መሰላትና ልታዋልጅኝ እየተዘጋጀች ነው። እቃውላ ምንድን ነው የምትፈልጊው ምናምን ስላት ጓንት ምናምን አለች። ጓንትም ብላለች። እኔ እንግዲህ ነገር አላቅም ነበረ። እንዴት መሰላችሁ ከውጭ ነው እንዳጋጣሚ ከስራ ስመለስ እየሳቀች ፍንድቅ ብላ ምናምን ነገረችኝ። ምንድን ነው ምናምን ስላት ጽዮን ነው ስማ። በዚህ አጋጣሚ ጽዮን ገጠር ላይ እንዴት እንደሚዋለድ እንዴት እንዳዋለዱ ምናምን እኮ አይቻለሁ ምናምን አለችኝ። እና ታዲያ እዚህም እኮ አንቺ ነው የምታዋልጂን ምናምን ብላ ስትነግራት ችግር የለው ምን ወታደር ነኝ ሞት አልፈራም። የገጠር ልጅ ናት ስላችሁ በጣም በጣም የገጠር ልጅ ናት። እና እንግዲህ ዛሬ ምንድን ነው የምናደርገው መሰላችሁ? ሚስቴ ምጠዋጣ ምናምን ብዬ ቅውጥ እናደርገዋለን። ምን አላለሁ? አዎ ቅውጥ አደርገዋለሁ። እንግዲህ የምታደርገው ዛሬ እስቲ የምር ልታዋልዳት አመጪ ምናምን ሰርሳ ምናምን ትመጣለች። አላቅም። ይሄን ነገር እንግዲህ ከእናንተ ጋር ሆነን ምናየው ይሆናል ማለት ነው። ያበረ ቪዲዮ እንደሚሆን አንጠራጠርም። ታዋንቺማ ባለሙሉ ተስፋ። እንግዲህ ልብሳችንም ያው ብዙም ዝንጥ አላልንም። የእርጉዝ ነገር ቀለል ያለ ነገር ነው መልበስ ያለባት። እኔ ቆንጆ አንደኛ ልጅ እሷ ነች። ሁለተኛው ሁለት ልጅ ነው የሚኖረኝ ከሷ ጋር። የኔ ቆንጆ ደከመሻ ቁጭ በቃ። እንግዲህ ይህን ይመስላል አይዲያችን። እስከ መጨረሻው ድረስ ተመልከቱ። እንግዲህ ቲክቶክ ላይ ደግሞ የቆራረጣችሁ ፖስት የምታደርጉ ሰዎች ሜንሽን ማድረጋችሁ እንዳትረሱ፣ ምክንያቱም ሪፖስት ስለማድረግላችሁ ማለት ነው። ዛሬ ያበደ ቪዲዮ እንደሚሆን አልጠራጠርም። ይህን ቪዲዮ በጣም 4 ወር 5 ወር ይሆናል እንደነገርኳችሁ። ከዛ ጊዜ በኋላ ነው ፖስት እያረኩላችሁ ያለሁት። ለዛ ሼር ኮፒ ሊንክ አይደረግም አይደል? ሼር አድርጉ ወደ ኢሞ፣ ወደ ዋትሳፕ፣ ቴሌግራም ላይ ምናምን ለምታውቁት ሰው ቢያንስ ለ5 ሰው 1 ሰው ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው። ወዳችኋለሁ። እስኪ ሪያክቷን እንመልከት እና ደግሞ ልብሳችንንም እንቀይር። አይ ቲንክ እሷ ወጣለች የለችም። ኦልሞስት እዚህ ቤት ውስጥ እንደሌለች አውቀን ነው ቪዲዮን እየሰራን ያለ ነውና ማዘር ልካታለች፣ አስፔዛ ምናምን ብላ ልካታለች፣ ልገዛ ወጣለች። እኛም እስከዛ ሻወር ምናምን ወስደን እንጠብቃለን። ይመቻችሁ፣ የትም እንዳትሄዱ። ሌትስ ጎ። እሺ ጋይስ ልንጀምር ነው። ይኸውላችሁ የኢንሸርት ውሃ ነው ብለን ውሃ እናፈሳለን። ያው የኢንሸርት ውሃ ነው ብለን ይሄንን እሺ አሁን አንቺ ሮጣሽ ነው ሽንጣላት ሮጣ ተጣላታለች እና አንቺ ነው አትሽን ታውቂያለሽ። ከማሻ ደግሞ ልጅ ለማስመሰል እያማጥሽ የምር እንዳታመጪ እዚሁ እንዳትቆለኝ ጀመረች። ወይኔ ወይኔ እንዴ እጂ ትላት እንጂ አሃ ወይኔ እናቴ ልትወጣ ነው። ዋኔ ልትወጣ ነው። ወይኔ ጽዮን ቶሎ በይ እንጂ እንዴ ቶሎ በሉ ልትወጣ ነው። ጽዮን የት ናት? ጽዮን እንዴት ነው የምናደርገው? በኢየሱስ አንቺ ቆይ እሺ ቆይ ተረጋጊ። የገፋሽ ነው? እሺ ምንድን ነው የምናደርገው? ምንድን ነው የምናደርገው? የቆረጠሽ ነው? ምንድን ነው እየገፋችሽ ነው? እየወጣች ነው እንዴ? እሺ ምንድን ነው የምናደርገው? ምን እናምጣ? ምላጭ ነው መቀስ? ኧረ በእግዚአብሔር አትሳቂ። ምን ሆነሽ ነው? ጓንት መጀመሪያ መቼ ነገርሽኝ? ጓንት እሺ አሁን እሺ ተዘጋጅ። እሷ ተዘጋጅ። እስከዛ እሺ ተዘጋጅ። ለዛ ዱይ እሺ ተረጋጊ። ቀስ በይ ወደ ላይ ከፍ ትበል። እሺ እሺ ከፍ በይ። ወይኔ እስኪ ዞር በይ በእናትሽ። እሺ ትንሽ ከፍ በይ። ትንሽ ወደዚህ እናድርጋት ወይስ እንደዚህ ጥሩ ነው? ወደዛ ኧረ ፈዘሻል እኮ ምን ሆነሽ ነው? ምንድን ነው ምላጭ ነው መቀስ ነው? ሻው ምንድን ነው የሚያስፈልገው? ጽዮን መቀስ እሺ ተይዘሽ ነኝ። ጽዮን ነው
እንዴ አንቺ ለምለም ሂጂና ግሻት እንጂ ምን እያደረግሽ ነው? ጀዝባ ናሽ ትበዛለች እንዴ ያው ወይኔ ወጣች፣ ወይኔ ወጣች። እሺ በስተት ከረኝ። እሺ ፎጣ እሺ ተረጋጊ፣ አንቺ ተረጋጊ። ወይ የለም እስካሁን አልተዘጋጀም። ወይ ቢሆን ችግር የለም። እንደዚህ አለ ቤት ውስጥ ጓንት የለም እኮ። እሺ ወይ እንዲውጣ ችግር የለም። በእጅ ብቻ ይሻላል። እሺ ሌላ ምን እናደርግ? መጀመሪያ እሺ እንዲሁ ጡጣሽ ከፈች ነው ያት እስቲ እንትን ነው ይወጣሽ ነው ይወጣሽ ቶሎ በይ አይታይ ለሞን ነው አረ እግዚአብሔር የትክክለኛ ነገር ነው። ምንም ደሙን አታስገቡ። እጅሽን ወደዚህ ደሙ ከገባ ያግደናል። ጌታ ምስክሬ ይኸው ምንም የምታውቀው ነገር የለም። አንቺ አሁን የምርም እንደዚህ ብትሆን እንደዚህ ነው ዝም ነው የምትይው? ጌታን እኔ ለምረ መሰለኝ እናትህ ትሞት የምር መሰለኝ ጌታ ነው። ይኸው የቀጣቀጣ እጅሽን እንደዚህ አድርጊ ነው። ስሚ አሁን እሺ ብትወልድ እንዲህ ነው የምታረቂው? አይደለም እንዴ ቆመሽ ፈዘሽ ዝም ትያለሽ? እናንተም ደንግጫለሁ እና መደንገጡ ምን ይሰራል? ስሙ ነይ አዋልዳለሁ አላልሽም? ስሙ ጋይስ ይኸውላችሁ አንድ ሳምንት ሙሉ የታቀደበት ነገር ነውና አዋልዳለሁ ምናምን ብላ መጀመሪያ እሷ ነበረች የጠየቀቻት። እኛ እኮ አንቺ ነው የምናዋልደው ማሚ ስትል አይ ማሚ እሷ ጽዮን ትችላለች ከገጠር ስለመጣች ምናምን ብላ ነበር። ከዛ እሷን ስንጠይቃት ችግር የለም ወታደር ነኝ አለች። ምን የሚያስፈልገው ምናምን አላት። መቀስ አለች፣ መቀስ ወይ ምላጭ ምናምን አለች። ከዛ ዛሬ ደግሞ ጋንት አንጣ ጋንት ነው የሽርቷ ፈሷል እኮ አይደል? ጌታ ለደንቅጫለሁ ዛሬ አላሰኩ ግን አሁን የምር እንዲመጣ ቢመጣ እንደዚህ ነው የምትሆኝ? አይደለም ኢሰሙኝ አንቺ እንደየጨውኩኝ እንደዚህ አይደል? እናት ሞት ያን እንደዛ ጌታ ነው ነኝ ቶሎ በይ ብላ ለማስደነገጠችና ወይ ዶዶ ለዘር ጌታ ነው። እሺ ቆይ አይደለ አዋልዳለሁ አላልሽም? አዎ ብዬ እና እንደዚህ ፍዝዝ ነው እንዲህ ቆመሽ ነው የምታየኝ? እኛ እንደዚህ ነው ግን ልጆች አላፈራው ጌታ እሰማለች እና ልጆቹ ብትጎዳስ ሚስት ያው አንቺ እነሱን ፈርተሽ ወጦ እሺ በቃ እንዲያሰበስብኝ ነበር። ደነግጫለሁ ጌታ አሁን አላውቅም ብቻ መቼ እንደምትወልድ አላውቅም፣ ግን አንቺ ለመፈተን ነበረ እንጃ። ማትሺ ቆነ ወይ አልችልም በእኛ ሌላ ቦታ ወይ ሐኪም ቤት ሄደን እናስወልዳለን። እንዳውኑ ካራክሽን እንዳውኑማ ከሆነ ከባድ ነው። ንገሪኝ
ይችላል ሰምታችኋል። ይችላል ወይኔ እናቴ ይኸውልሽ፣ የዛን ጊዜ ግን እንደዚህ እንትን ማለት የለም። ቀጥታ ጓንትሽን ራስሽ ያዥኛ። አሁን ሐኪም ጓንት ሰተን ነው የሚመጣው፣ ራሱ ነው የሚያመጣው አይደለ? ጓንትሽን ይዘሽ መቀስሽን ይዘሽ ዛሬ ሰራችሁ መቀስሽን ይዘሽ ሁሉ ነገር ይዘሽ። ኧረ አንቺ እንደ አስደነግጥሽኝ እኮ ነው። ኧረ አንቺ አላማጥሽም ግን የምር አልወጣችም። ኧረ እኔ አልጫውኩም ማለት አላማጥኩኝም። እንዴ ነው ጫውኩት? ደነገጥካ? ማን አንተ አማርኛ ራሱ ለምን አንቺ እንደሷ ፕራንክ ብትደረጊ ምን ነበር የምታደርጊው? ኧረ እኔ አላውቅም። መጀመሪያ ቃል አልገባሁም። እሷ ናት ቃል የገባችልኝ። አዋልዳለሁ ገጠር ሲያዋልዱ አይቻለሁ እያለች አይተሻል አይደል? እሷ ይኸውላችሁ ምን እንዳለችን ታውቂያለሽ? መቀስ አንጧ አለች። መቀሱ ለምንድን ነው እንዴ? ግራ ገባን። ምን ልቆርጥ ነው? ለካ ይሄ ምንድን ነው? ይሄ እምብርቷን አለ አይደል? እምብርቷ ይቆረጣል አለች። እምብርት ሲቆርጣ አይተሻል? ልክ እንደተወለዱ እኔ እኮ ካሁን ከሆነ የሆነ ነገር ቆረጠች ብዬ አይኔን ገለጥኩኝ እኮ ጌታ እኔ ደነግጫለሁ። ውስጥ ምን ሰብረሽ ነው የመጣሽው? ግድግዳ መተሽ ነው የመጣሽው? የምሬ መስሎኝ ነው። ምንም እኔ ሳቄ አልቻልኩም። እኔ እኮ ነው ያስበላል። እንደውም እኮ አንቺ ፌንት ቢይ ልልሽ ነበር። ፌንት ቢይ እንድትይ አንቺ ምን ሆነሽ ነው ምናምን ሊይዛት ነበር፣ ግን ሳቄ ያመለጠኝ። ጋይስ አሳፈርኳቸው አይደል? ሳቄ ያመለጠኝ። አሁን ፌንት እንደዚህ ብትበላስ እንደዚህ ነይ እንጂ ለምንድን ነው እንደዚህ ሆነችው ምናምን ብዬ ቢይዝሽ ምንድን ነው የምታደርጊው? ልብስሽን ይዘሽ ነው የምትሮጪው? አሁን አንቺን ነው ፍራንክ ያደረግነው። እስካሁን የምናወራው ነገር ምን እያደረግን እንደሆነ ምንም ያልገባት አለች። እቺ ታሳያቸው ምንም አታውቅም። አማርኛ አልችልም። ገና ከገጠር ከመጣች 2 ሳምንት ይሆናታል። 2 ሳምንት አይሆናትም። ምንም ብናወራው ነገር ግራ ገብቷት እንዲህ ብላ ነው የምታየት። ደግፋኝ እኮ አይዞሽ እያለች ነበር። አይዞሽ አለች በአማርኛ እየቻለች ነው የለመደች። ለማንኛውም እስካሁን ድረስ ስለተከታተላችሁን በጣም አድርገን እናመሰግናለን። ይህን ይመስላል ቪዲዮ። የዛሬ ምርጥ እኔ አሳፈርኳቸው። እኔ እንኳን አሳፈርኳቸው። እኔ ሳቄን መቆጣጠር አልቻልኩም። ወይኔ እናቴ በደንብ ከዚህ በላይ ባዝናናችሁ ደስ ይለኝ ነበር። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። ጽዮን ተዘጋጂ። እሺ የምሩ ሲመጣ እንደዚህ በይ። የምሩ ሲመጣ ተዘጋጂ። የምሩ ሲመጣ ተዘጋጃለሽ። እንግዲህ ይህን ቪዲዮ በጣም ጠፍተናል። ቪዲዮ ምናምን ከሰራን በጣም ብዙ ጊዜ ሆኖናል። ያው ምክንያታችንን እንግዲህ እንዳያችሁት ነው። ስለዚህ ይህን ቪዲዮ በደንብ ሼር አድርጉ። ዋትሳፕ ላይ፣ ኢሞ ላይ ምናምን ሼር አድርጉ። የታያቸው ነገር አለ እንግዲህ ምን ልበላቸው? ያበደ ነው። እንደተዝናናችሁ አልጠራጠርም። አቡስ ታሳዝኑ። ይመቻችሁ። በቀጣይ ቪዲዮ እንገናኛለን። ቤቢ ልትመጣ አሁን ስንት ቀን ነው የሚቀራት? ኦልሞስት አሁን ትላንት ወዲያ ነው ቅዳሜ ዕለት እንትን ይዛለች። 9 ወሯን ይዛለች። አሁን ልትመጣ ኦልሞስት 1 ሳምንት ወይም 15 ቀን ነው የሚቀራት። በዚህ ሰዓት እኔ ምንም ነገር ብታረጊ ነው የምር ነው የሚመስል። ተሸክመ ወደ ሐኪም ቤት ሁለት እንደዚህ ቼኔት ድንጉጥ ላይ የመታኝ ነው እኮ። ለማንኛውም ወዳችኋለሁ። ይመቻችሁ።
ባይ እንወዳችኋለን። ባይ 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 ጽዮን ባይ ባይ